በሰላም ኑሩ። በሰላም ልንኖር ይገባል። የክርስትና መገለጫው በሰላም መኖር ነው። በሰላም ስንኖር ደግሞ ከሰዎች ጋርም ከህሊናችን ጋርም። ህሊናችን ሰላም ካልሆነ ከሰዎች ጋር በሰላም መኖር አንችልም። ህሊናችን ሰላም የሚያውቀው ደግሞ ከእግዚአብሔር ስንርቅ ኃጢአት ስንሰራ ነው። ከእግዚአብሔር ጋር የተጣላ ሰው ከሰው ጋር ሊስማማ አይችልም። ሰላም የለውም። መንፈስ ቅዱስ ከሱ የራቀው ሰው በትንሹም በትልቁም ይነጫነጫል። ሁሉም ነገር ያበሳጨዋል። ቁጣ ቁጣ ይለዋል። በውስጡ ሰላም የለም። ሰላም የምንሆነው ከእግዚአብሔር ጋር ስንሆን ነው። ሰላም የምንሆነው በሰራነው ኃጢአት ተጸጽተን ንስሐ ገብተን ቅዱስ ሥጋውን ስንበላ ክቡር ደሙን ስንጠጣ ነው። ሰላም የምንሆነው የበደልነውን ብቻ ሳይሆን የበደሉንን ይቅር ማለት ስንችል ነው። ያኔ ክርስቶስን ሰላም እናገኛለን። ያኔ ሰላማችን ይመለሳል። የአምላካችን ሰላም ከሁላችን ጋር ይሁን። አስተማረን የገሰጸን አባቶቻችን አምላክ ለባህሪ ቅዱስ እግዚአብሔር ስሙ ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ። ያስተማረን የመከረን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ላስተማሩ መምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን። በሰማነው ቃል 30-60 ዓመት ያማረ ፍሬ አፍርተን ርስቱን መንግስቱን እንድንወርስ አምላከ ቅዱሳን ቅዱስ እግዚአብሔር ሁላችንን ይርዳን። በቦታው ላይ በየወሩ ወር በገባ ኪዳነ ምሕረት ቅዳሴ አለ። ነገ ቅዳሜ ቅዳሴ አለ። እንዲሁ ደግሞ ሐሙስ ከ7 ሰዓት እስከ 9 ሰዓት ድረስ የሰርክ ጉባኤ አለ። በዚህ ሁሉ በምትችሉት መታችሁ እንድትገለገሉ መባችሁን፣ አስራታችሁን፣ በኩራታችሁን እንድታወጡ እናሳስባለን። ከዚህ በመቀጠል ከቄሰ ገበዝ ቀሲስ ብርሃን እሸቱ ጋር እግዚአብሔርን በጋራ እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ከሆነ ክቡር አባታችን መላከ ብርሃን መምህር ሄኖክ መኳንንት የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን ካህናት፣ ክቡር መምህር ኤልያስ የዚህ ታላቅ ደብር የስብከተ ወንጌል ኃላፊ፣ ካህናት አባቶቼ፣ ቀሲስ ቄሰ ገበዝ ሲሳይ፣ ቀሲስ መንክር፣ እንዲሁም ወንድሞቼ ዲያቆናት፣ ሁላችሁ በዚህ ያላችሁ እግዚአብሔር ልጆች፣ መምህር መላኩ ጭምር እንደምን አደራችሁ? እንኳን አደረሳችሁ። ይህ በዓለ ሃምሳ እንግዲህ ክርስቶስን የምናበስርበት መምህራችን እንደነገሩን የትንሣኤው የበዓላት ሁሉ በኩር ነውና ምንም ነገር ብናደርግ ተወለደ ብንል፣ ተሰቀለ ብንል፣ ተጠመቀ ብንል፣ ተነሳ ካላልን ክርስትናችን ከንቱ ነውና የትንሣኤው የበዓላት